አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁሉም ሙስሊም ለአላሁ ሱብሓነሁ ወተዓላ እጅግ ቅርብ ቢሆን ይመኛል። ነገር ግን ብዙ ሰው ከየት መጀመር እንዳለበትና ለጌታው ቅርብ ይሆን ዘንድ ነፍሱን እንዴት አድርጎ ማሸነፍ እንዳለበት ግራ ይገባዋል። ዛሬ በዚህ ቪዲዮ ከቁርአንና ከሱና የተውጣጡ 5 ወደ አላህ ለመቃረብ የሚረዱንን መንገዶች እንደተለመደው ከታላላቅ ዓሊሞች ዳዕዋዎች ላይ በመውሰድ ይዤላችሁ መጥቻለሁ። በአላህ ፍቃድ ከአላህ ጋር ባለን ግንኙነት ላይ ትልቅ ለውጥን የሚፈጥር መልእክት እንዲሆን አላህን እየተማጸንን እንጀምራለን። በመጀመሪያ ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩት። ጀዛኩሙላህ ኸይር። አላሁ ሱብሓነሁ ወተዓላ በቁርአኑ ሱረቱል አንከቡት አንቀጽ 61 ላይ እንዲህ ይላል፣ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነላሀ ለመዐል ሙሕሲኒን። እነዚያ በእኛ መንገድ የታገሉትን በእርግጥ መንገዳችንን እንመራቸዋለን፣ አላህም በእርግጥ ከበጎ ሰሪዎች ጋር ነው ይላል። መመራትን የፈለገ ሰው አላህ ይመራዋል። በእውነት ከልቡ ወደ አላህ መቅረብን የሻም ሰው ጌታውን በእርግጥ ያገኘዋል። ኢማም አልገዛሊ እጅግ ውብ አባባል አላቸው። ኢዘል መርኡ ካነ ለሁል ፊክራ፣ አንድ ሰው እውነተኛ የሆነ ሐሳብ ካለው በልቡም ሆነ በአእምሮ ላይ የሐሳብ የእውነት ዋጋ ካለው ፈፊ ኩሊ ሸይኢን ለሁ ኢብራ፣ በሁሉም ነገር ውስጥ ለሱ ተግሳጽ ወይንም መመሪያ ያለለት ይላሉ። አላሁ ሱብሓነሁ ወተዓላን የእውነት ከወደድን እንግዲያውስ በሁሉም ነገር ውስጥ ወደሱ የሚያመለክተንን ነገር እናገኛለን። ወደ አላሁ ሱብሓነሁ ወተዓላ የእውነት መቅረብን ከፈለግን እንግዲያውስ በሁሉም ነገር ውስጥ ወደሱ የሚያቃርቡንን መንገዶች እናገኛለን። በዛሬው ቪዲዮ ወደ አላሁ ሱብሓነሁ ወተዓላ ለመቅረብ የሚረዱንን 5 መንገዶች እናያለን። የመጀመሪያው ቀልብህን በማጽዳት ጀምር ይላል። ቁርአንም ሆነ የረሱላችን ሰለላሁ ዐለይሂ ወሰለም አስተምሮ አበክሮ የሚመክረን ነገር ቢኖር ከምንም አስቀድመን ቀልባችንን ማጽዳት እንዳለብን ነው። ችግሩ ዒባዳ ጋር አይደለም። ችግሩ ቂያምና ሲያም ጋር አይደለም። ችግሩ ልብ ጋር ነው። ልባችን ብትጸዳ ኖሮ ዒባዳዎች በገሩልን ነበር። ለአላሁ ሱብሓነሁ ወተዓላ ቅርብ መሆን የሰው ልጅ ፊጥራው ነው። ጌታችን አላሁ ሱብሓነሁ ወተዓላ አደምን በፈጠረው ሰዓት የሆነውን አስታውሱ። ለመላእክት ምንድን ነበር ያላቸው? ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቀዑ ለሁ ሳጅዲን። ባስተካከልኩትና ከመንፈሴን በነፋሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ ነበር ያላቸው። ጌታችን አላሁ ሱብሓነሁ ወተዓላ በፈጠረን ጊዜ ከእርሱ የሆነን ሩህ ነፍቶብናል። ዛሬም ድረስ በውስጣችን ያ ሩህ አለ። ለዛ ነው የሰው ልጅ በተፈጥሮ አምላኩን ፈላጊ የሆነው። ለዛም ነው ለአላሁ ሱብሓነሁ ወተዓላ ቅርብ መሆን የሰው ልጅ ፊጥራው ነው የምላችሁ። ነገር ግን እያደግንና ብዙ እየኖርን በመጣን ቁጥር ልባችንን እያቆሸሽናትና እያበላሻናት መጣን። በዛም በእኛና በጌታችን መሃል ርቀትን ፈጠርን። ስለዚህም ወደ አላሁ ሱብሓነሁ ወተዓላ ቅርብ መሆን የሻ ሰው የመጀመሪያ ስራ ልቡን ማጽዳትና ማጽራት መሆን ይኖርበታል። እዚህ ጋር ልባችንን ከምንድነው የምናጸዳው የሚል ጥያቄ ከመጣ በመጀመሪያ ከአላህ ውጭ ሸሪክ አድርገን ያዝነው ይጠቅማል ወይም ይጎዳል ብለን የምናምነው አካል ካለ ትልቁ ስራ ያን በማስወገድ ልቦናን ለአላህ ሱብሓነሁ ወተዓላ ብቻ ማጥራት ነው። ከዛ ቀጥሎ ደግሞ ከክፋት፣ ከምቀኝነት፣ ካላስፈላጊ ቅናት ከመሳሰሉት እያጸዳነው እንመጣለን። በአላህ ይሁንብኝ ልባችን በጸዳች ቁጥር ሳናስበው ከአላሁ ሱብሓነሁ ወተዓላ ጋር ቅርበትና ትስስር ትፈጥራለች። ይህ የሞከረው ሁሉ የሚያውቀው እውነት ነው። የረሱላችንም ሰለላሁ ዐለይሂ ወሰለምን ሐዲስ አስታውሱ። በአካል ውስጥ አንዲት ቁራጭ ስጋ አለች። እሷ ከተስተካከለች አካል በሙሉ ይስተካከላል። እርሷ ከተበላሸች አካል በሙሉ ይበላሻል። አዋጅ እሷ ልብ ናት ያሉትን። ሁለተኛ ነገሮች እንዳይከሰቱ መከላከል ተከስተው ከመፋለም የተሻለ ነው። ኢማም ኢብኑል ቀይም ረሂመሁላህ አንድ ሰው የትኛውንም ወንጀል ሲሰራ እነዚህን እርከኖች ያልፋል በማለት 6 እርከኖችን ያስቀምጣሉ። የመጀመሪያው ፈትራ ነው ይላሉ። ሐሳቡ አእምሮ ውስጥ ልፍ ይልበታል። ይህ ከሸይጣን ወይንም ከነፍስያ የሆነ ውስወሳ ሊሆን ይችላል። ثم الفكرة ከዚያም ያንን ነገር ደጋግሞ ያስበዋል። ሸይጣንም በዚህ ጊዜ ተስዊል ያደርግለታል፣ ማለትም ያንን ነገር አስቦ ያሳየዋል። ثم يأتي نية ከዛም ንያ ይመጣል። ያንንም ነገር ለማድረግ በልቡ ይወስናል። ከዚያም ያ ንያ ዓዚማ ይሆናል። ያንን ነገር ለመፈጸም የወሰነ ውሳኔ ላይ ቆራጥ ይሆናል። እናም ያ ዓዚማ አመል ወይንም ተግባርን ይወልዳል። በመጨረሻም ሰውየው እዛ ወንጀል ላይ ይወድቃል። ያ ነገርም አመል ደረጃ ላይ ሆኖ በፍጥነት በተቃራኒ እርምጃ ካልተወሰደበት ዓዳ ይሆናል ይላሉ። ዓዳ ማለት ልምድ ነው። ያ ነገር
ከመደጋገሙ የተነሳ ሰውየው ላይ እንደ ልክፍት ይሆንበታል። ከዛ ነገር ለመውጣትም በጣም ይቸገራል። ያ ነገር አንዴ ልማድ ከሆነበት በቀላሉ ለማቆም በጣም ይከብደዋል። ይህ ነው እርከኑ ይላሉ። አንድ ሰው እዚህ ደረጃ ላይ ደርሶ ወንጀል የልማድ ያህል ከሆነበት ያ ወንጀል በእርሱና በጌታው መሃል እንቅፋት ይሆንበታል። የዱዓውን ተቀባይነት፣ የዒባዳን ጥፍጥና እንዲሁም ወደ አላህ ያለውን ቅርበት ያበላሽበታል። ስለዚህም አንድ ወንጀል ከፈትራ ጀምሮ እስከ አዳ ድረስ እስከሚደርስና በእኛና በጌታችን መሃል እስኪያበላሽ ድረስ ጠብቀን ከዛ በኋላ ከመታገል ይልቅ መጀመሪያውኑ መንገዱን በመዝጋትና በአላህ በመታገዝ ራስን መቆጠቡ እጅጉን የተሻለ ነው። ሰዎች ነንና ሳናስበው እዚህ ደረጃ ላይ ከደረስን ግን ተውበትን የመሰለ ጠቃሚ ነገር የለም። ኢነላህ ዩሂቡ ተዋቢን፣ አላህ ተውበተኞችን ይወዳል። ሶስተኛ ሱና ተግባሮች ላይ መበርታት። አንድ ሰው ልክ መሞቱ ተረጋግጦ ቀብሩ ውስጥ ሲገባ የሚመኘውን ምኞት አስታውሱ። ጌታዬ ወደ ዱንያ መልሶኝ 2 ረክዓ ሰላት በሰገድኩ አንዲት ተስቢህን ወይንም አንዲትን ሐምድ ባደረኩ ነው ምኞቱ። ከዚያም አስቡ በህይወታችን ውስጥ ስንትና ስንት ጊዜ ነው ያባከነው። እነዚያን ያባከናቸውን ጊዜዎች የተወሰነውን በዚክር አሳልፈነው ቢሆን ኖሮ ጀነት ውስጥ ከእይታችን የበዙ ዛፎችን ባሳደጉልን ነበር፣ በጀነትም ውስጥ ህንጻዎችን ባስገነቡልን ነበር። ለምንድነው ከፈርድ ሶላት በኋላ ሩጠን ከመስገጃችን ላይ የምንነሳው? በቋሚነት የያዝናት 2 ረክዓ ሱና ብትኖረን ኖሮኮ ምናልባትም ሚዛናችንን ወደ ሌላ አቅጣጫ ልትወስደው ትችል ነበር። አላሁ ሱብሃነሁ ወተዓላ ሪዝቁን በከፈተልን ጊዜ ወስደን አካውንት ውስጥ ከምናግተው ይልቅ አንድ ድሃ ቤተሰብን ብናስደስትበት ኖሮ ምናልባትም ያቺ ስራ የአላህን እዝነት እና ውዴታ ታስገኝልን ይሆናል። ስለዚህም ሱና ተግባራትን አጥብቀን ልንይዝ ይገባል። ይህም ወደ አላሁ ሱብሃነሁ ወተዓላ የሚያቀርበን አንዱ መንገድ ነው። አራተኛ ቀስ በቀስ የሚመጣን ለውጥ መቀበል። ኢስላም ቀስ በቀስ በሂደት የሚመጣን ለውጥ የሚደግፍ እምነት ነው። ሁሉም ነገር በአንድ ጊዜ እንዲለወጥ መጠበቅ የለብንም። ነገር ግን ዛሬ ከትላንት የተሻለ ጥቂትም ነገር ቢሆን ሊይዝ ይገባል። ለምሳሌ ሱና ጾምን አጥብቆ መያዝ የፈለገ ሰው በአንዴ ከነብዩላህ ዳውድ ጾም መጀመር የለበትም። በሳምንት 2 ቀን ሰኞና ሐሙስ ወይንም በወር 3 ቀን አያመል ቢድን ይዞ ቢጀምርና ከዚያም በሂደት ቢያሳድገው የተሻለ ነው። ሌሊት ሶላትን ያሰበም ሰው በአንድ ቀን ተነስቶ ሙሉ ሌሊቱን ከማንጋት ይልቅ የተወሰነች ደቂቃን አጥብቆ በመያዝ ከዚያም ቀስ በቀስ ቢያሳድገው የተሻለ ነው። እናታችን አይሻ ረዲየላሁ ዐንሃ በዘገበችው ሐዲስ ሱኢለ ረሱልላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተጠየቁ፣ አዩል አዕማሊ አሐቡ ኢለላህ አላህ ዘንድ ይበልጥ ተወዳጅ የሆነው የትኛው ተግባር ነው ተባሉ። እሳቸውም አድወሙሃ ወኢንቀል በቋሚነት የሚሰራው ነው ጥቂት እንኳን ቢሆን በማለት መለሱ። ስለዚህም ቋሚ አድርገን ልንይዘው በምንችለው መጠን በመጀመር ያሳደጉ መሄድ የተሻለ ነው። ወደ አላሁ ሱብሃነሁ ወተዓላ ለመቃረብም እጅጉን ይረዳል። አምስተኛና የመጨረሻው ስነ ምግባር ነው። ጥሩ ሙስሊም መሆን ማለት በጣም ደረቅ ሰው መሆን ማለት አይደለም። በጣም ጨፍጋጋና የማያቀርብ ፊት መላበስም አይደለም። ይልቁንስ ሙእሚን የተሻለ ለስላሳና ትሁት፣ ለሰዎች የሚያዝንና የሚጨነቅ ረሃ ሰው ነው። በሰሂህ ሐዲስ ላይ እንደተጠቀሰው ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ማ ሚን ሸይኢን አስቀሉ ፊል ሚዛን ልሙእሚን የውመል ቂያማ ሚን ሑስነል ኹሉቅ። የቂያማ ቀን አንድ ሙእሚን ሚዛን ላይ ከመልካም ስነ ምግባር ይበልጥ የከበደ ነገር የለም ብለዋል። ሱብሃንአላህ። ይህ አላሁ ሱብሃነሁ ወተዓላ ለመልካም ስነ ምግባር የሰጠው ታላቅ ቦታ ነው። ስለሆነም ወደ አላሁ ሱብሃነሁ ወተዓላ መቃረብን የሻ ሰው ስነ ምግባሩን ማሳመርና ከሰዎች ጋር በመልካም መኗኗር ትልቅ እድሉ መሆኑን መገንዘብ ይኖርበታል። ረሱላችንም ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ አላሁመ ከማ አሕሰንተ ኸልቂ አሕሲን ኹሉቂ ይሉ ነበር። አላህ ሆይ አፈጣጠሬን እንዳሳመርከው ስነ ምግባሬንም አሳምርልኝ ይሉ ነበር። አላህ እኔም በተናገርኩት እናንተም ባዳመጣችሁት ተጠቃሚ እንዲያደርገን እንለምነዋለን። اللهم إنا نسألك حبك وحب من يحبك وحب عمل صالح يقربنا إلى حبك። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች ለብዙዎች እንዲደርስ ሼር ማድረግ እንዳትረሱ። ከወደዳችሁት ላይክ አድርጉት። በሌላ ጠቃሚ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።